ምንድነው ባል ነበር ከስር ያላችሁ ሰዎች ሐዋሳ ልጆች አጀንዳ እንግሊዘኛ ስታወራ ነው ሐዋሳ እንደዛ የሚሉ ኢትዮጵያ ውስጥማ እንዴ ሞቅ ካለን እኮ ሁላችንም እንግሊዘኛ እንችላለን። እኔ ደግሞ ቆሻሻ ጋር ሰው ስህተቴን ምናምን ይፈልጋል። ከድሮም ከልጅነቴን ጀምሮ ጓደኞቼ ደውሎ ማለት ነው ፈረንጅ አገናኙኝ ያላለ ወሳ ሀይዶ ሀቡዝ ወይዛ ብዬ አስቂያቸው ስፒክ ጉድ እንግሊሽ ብሎ ያልፋሉ። ድሮ እንኳን ማለት ነው ገባረን እኔ አሁን እንድታረጋግጥልን አሁን በእንግሊዝኛ ማውራት የጀመርከው ወዲያው ፍሪኩዌንሲውን ትቀይር ለጠቅላ እንደፈለገ አውራዛ ረግጠውን ቢሆን ጨፈላልቀ ንገረው እንዴ። ዋናው አሸንፈ $5 ሚሊዮን ይዘልና አሁን በጣም ኢንተርቪ ላይ ተስሺ አንተ እንዳንደውም እንዳለ ወደው እንደቁም ነገሩ ከመጣ 3 ላይቭ ኢንተርቪ አለ ላይ ካሜራማኖች ቁጭ ብለው ምናምን ማለት ነው እዚህ ጋር ቁጭ ብዬ ማለት ነው Are you ready? Do you have water? Okay, we can 3, you can start. ራስን አስተዋውቅ። እግዚአብሔር ሆይ ወገን ራሳችን አስዋል ማት ጋር ባይዘ እሱ ከተለቀቀ እኔ አሁን ከቲክቶክ ሁላ ልሸማቀቅ እችላለሁ። ሰማኝ 1 2 3 ይልና ምንም አወራም። So my name is Unambiye. I'm from Ethiopia. You know Ethiopia is ምናምን ያልኩኝ ስለ ኢትዮጵያ ማውራት ነው። So አንተ አጥንተም አላጠናም በዛ ላይ ንገር። በዚህ ሀገር አንድ ነገር ልንገር። አሁን ጎግል አዲስ ያወጣው እንትን አለ። አዲስ ያወጣው ገና 5 ቀኑ ነው። አፕሊኬሽን ነው። አንተ በአማርኛ ስታወራ ለእነሱ በእንግሊዝኛ ወዲያው የሚነግራቸው ማለት ነው። ወንድም ያትሰቃይ ሮዋን ግዛና ዳውንሎድ እንደዛ አይሆንማ። ተስሽዬ ኖ አንተ በአማርኛ ማውራላቸው እነሱ ጋር ወዲያ አውቶማቲካሊ ነው በእንግሊዝኛ የሚቀይረው። ኖ የኔን ንግግር ነው እነሱ የሚፈልጉት። የኔን ንግግር እኮ ነው መጀመሪያ ትነግራቸዋለህ። መጀመሪያ ጀስት እኔ ብዙ እንግሊዝኛ ፐርፌክት አይደለሁም፣ ወዲያው ግን ትራንስሌት የሚያደርግ ነገር። ኦኬ ለማንኛውም ያንን አልፈዋል፣ ተወጥተዋል። ጠጣበት የአርሰናል ደጋፊዎች ነበር። እሱን አልፌ አይደለ እንዴ ተስፍሽ የዚህ መጨረሻ እጩ ላይ ደረስኩት። በቃ አሁን ማርያምን አትፍራ። እኔ እንዲሁ ዝም ብዬ ለጨዋታ ነው እንጂ ሲጀመር የሚከብድ ነገር የለውም፣ ቀላል ነገር ነው። ካልገባ ግን አልገባኝም በል እንዳታስበላን። ሰው ባላወቀው እንግሊዘኛ ውድድሩ ላይ እንዳትሳተፍ። አልገባኝም አስረዱኝ ፕሊዝ ጀስት አይ ኒድ ሰምዋን ቱ ትራንስሌት ፎር ሚ ምናምን ብለህ ጠይቃቸው፣ ትራንስሌት ያርጉልህ። ካልገባ ውድድር ስለሆነ ማለት ነው። ማርያምን አትፍራ። እኔ የምልቤን ነው የምነግርህ። አሁን ያልገባህን ነገር እንደ ፈረንጅ ለማስረዳት የሚፈጥን ሰው የለም። አልገባኝም ምንድን ነው ማደርገው? በቃ ካልሆነ በአፕሊኬሽን እዛው ጋር ትራንስሌት ያርጉልህ ያልኩህን አፕሊኬሽን ይዘህ ከኢትዮጵያ የምታዩኝ አንድ ማስታወቂያ ለስራ ከኢትዮጵያ የምታዩኝ ተስፍዬ ንገርልኝ። ተሸንፈህ ብትመጣ ቦሌ ዱላ ይዘን ነው የምንጠብቀው። በላይ ምረጡ። አሁን እዚህ ጋር ያላችሁ 380 ሰዎች ልበል፣ ሁለቱን እኔ ልሙላላችሁ፣ ችግር የለውም። ንኩኝ። እዚህ ጋር ባዮ የኔ ስትነኩ እዚህ ጋር ይመጣል። አያችሁ የኔ ፔጅ ነው፣ ትሄዳላችሁ። ከዛ እዚህ ጋር ኢትዮጵያ ያላችሁ ሰዎች ብቻ፣ ከዛ እዚህ ጋር ይመጣል። አሁን እኔ ጀርመን ስላለው የጀርመን ሰው ነው ያመጣልኝ። አያችሁ። ከዛ ቮት የሚለው አለ እዚህ ጋር ስማችሁ ላይ የኔ ስም ላይ ክሊክ ስታደርጉ ቮት አያችሁ። ከዛ ቮቱን ስትነኩ ኢሜል ይመጣላችኋል። ኢሜላችሁን እዚህ ጋር ትሞላላችሁ። ከዛ ኔክስት ኮኔክት ትላላችሁ። ከዛ በኋላ ስማችሁንና ልደት ነው የሚጠይቀው፣ የልደት ቀናችሁን፣ ዓመተ ምሕረቱ ነው የሚጠይቀው። ቀኑን ችግር የለውም፣ ሜይ ወይም ጃንዋሪ አላውቅም፣ ደስ ያላችሁትን ሙሉ። ከዛ ከስር 2 ነጥቦች አሉ። ኦኬ በሏቸው። እነዛን 2 ነጥቦችን ኦኬ ስትሉ ደን ይላችኋል። እና ፕሊዝ እዚህ ጋር ያላችሁ ኢትዮጵያውያን ባዮ ላይ አለ $5 ሚሊዮን ተመሰላችሁ። በደንብ ላብራራላችሁ። እሱ ተወዳዳሪ ስለሆነ በጣም እኔ ግልጽ ላድርግላችሁ በደንብ። ምንድነው ሚስተር ቢትስ ዩቲዩበሩን ታውቁታላችሁ አይደለ? በመላው ዓለም ውድድር አዘጋጅቷል።
ሚስተር ቢትስ እንግዲህ በቁጥር 1 ዩቲዩበር የሆነው የዓለማችን አንደኛ ላይ ያለው በተለያዩ ውድድሮችን ያዘጋጃል። አሁን ተስብሽ ምረጡ የሚላችሁ ቮት አድርጉ የሚላችሁ ከመላው ዓለም ላይ ሰዎች እየተመረጡ ነው ያሉት። ከኢትዮጵያ 5 ሰው ተወዳዳሪዎች አሉ። ከእነዚህ 5 ሰዎች ውስጥ ድምፅ ብልጫ ያገኘው ሰው ነው ኢትዮጵያን ወክሎ የሚወዳደረው። ከእነዚህ 5 ሰዎች ውስጥ ቴሲን ቮት አድርጋችሁት እሱ ኢትዮጵያን ወክሎ እዛ ሊወዳደር እንዲችል ቮት አድርጉት። ቮት የምታደርጉት በሎኬሽን ስለሆነ ኢትዮጵያ ብቻ ያላችሁ ናችሁ። ኢሜይል እና ልደት ቀናችሁን ዴት ኦፍ በርዛችሁን አስገብታችሁ ቮት ማድረግ የምትችሉት። ስለዚህ ምረጡት። በዚህ ውድድር ላይ ማየት እንፈልጋለን። አንደኛ ነገር የስፖርትም የጉልበትም የምንም አቅም የሚጠይቅም ነገር ከሆነ እንደሚያሸንፍ እርግጠኛ ነኝ። ማለት ዌል ነው፣ ጤንነቱም አሪፍ ነው፣ ያለውም ነገር እንትን ነው። እዛ ላይ ሄዶም ደግሞ እንደ ኢትዮጵያዊ እንግዲህ ቴሲ ብናውቀው ሁሉንም እኩል በማየት ነው። እንደ አንድ ኢትዮጵያዊ እዛ ቦታ ላይ ተወክሎ ማየት ብላ ራሱ እንደ ሀገርም ጥሩ ነው። ስለዚህ ቮት አድርጉት ኢትዮጵያ ያላችሁት ወንድሞች። ካሸነፈ ደግሞ ፕሮሚስ የገባልን ነገር ስላለ ብዙ ነገሮች ከእሱ እንጠብቃለን ካሸነፈ። እንደው አሁንም የምነግርህ የሆነች 2 ስቴፕ 3 ስቴፕ አልፈ $300,000 ይሻልሃል ወይ መውጣት ከተባለ መውጣት ብለህ ውጣ ወንድሜ። መውጣት ብለህ $300,000 ተቀበል ወንድሜ። እሱን እያስጠነቀቅኩ ኢትዮጵያ ያላችሁ ሰዎች ቮት አድርጉት። ውጭ ያላችሁ ደግሞ ለቤተሰቦቻችሁ ንገሩለት፣ ቪዲዮ ስሩለት። ኢትዮጵያ ያላችሁ ቮት አድርጉት ብላችሁ አስተባብሩለት። ይሄው ነው ቤተሰቦች። ተግባባን? እስቲ ደህና ቮት ያደረጋችሁኝ ከላይ ምንም አይጠይቅም። ቅንነት ብቻ ነው የሚጠይቀው። በቃ ቅንነት፣ ኢትዮጵያዊነት፣ ቅንነት ብቻ ነው የሚጠይቀው እና ባዮ ላይ አለ። በጣም ሬስፔክት። እሺ ሁላችሁም ብር አይጠይቅ፣ ምን አይጠይቅ፣ ፓስወርድ አይጠይቅም። ገባችሁ? ምንም ነገር አይጠይቅም። እኔ 2 አመሰግናለሁ። እሺ እኔ እናት እሺ፣ በጣም ነው የማመሰግንህ ከምር። ቪዲዮም ትሰራልኛለህ። በራሴ ቤት ገባለሁ ከአንተ እንደወጣሁ። ኧረ አብሽር አለን እንዴ ገና በዚህ 7 ቀን ውስጥ ቶሎ ማሯሯጥ አለብን። በአንተ ቤት አንድ ቀን ያዝና ሮብ ለምሳሌ ወይ ሐሙስ ቀን ያዝና አንድ ቀን ሁላችንም ቲክቶከሮች እንመጣለን። ከኢትዮጵያም ያሉት ታዋቂ ሰዎች ውጭ ያለንም ማለት ነው። እንመጣና አንዴ ቮት እናስደርጋለን። ከኢትዮጵያማ አንተ አሸንፈህ መሄድ አለብን። በዚህ ግን ደውሉ ሀገር ቤት እና ምረጡት በሏቸው። ሀገር ቤት ደውላችሁ ኢሜላችሁን ፓስወርድ አይጠይቅም። ኢሜላችሁን ሰጣችሁ ስማችሁን፣ ልደታችሁ ሙይና እዚህ ዌብሳይት ላይ የእኔ ባዮ ላይ ያለውን ዌብሳይት ወደ ሀገር ቤት መላክ ትችላላችሁ። ከፈለጋችሁ ቴሌግራም ላይ 23,000 ሰው እኮ ቢመርጠ የራሱ እኮ ዝም ነው ያለው። 23,000 ሰው አለ ከ40,000 ሰው። ስንት ተከታይ ያለ ቴሌግራም? 40 ምናምን ሺህ ነበረኝ እኔ ምንም ስለማልፖስት። አሁን ወጥቶ 23,000 ምናምን ሰው አለ። ታዲያ እዛ ላይ ያለጥፍም እንደ ያለ ሶሻል ሚዲያን ተጠቀም እንጂ አንተ ትተኛለህ። ማርያምን ትተኛለህ። ችግር አለብህ። አሁን ሁሉም ነገር ላይ ፖስቻለሁ። ፌስቡክ ላይ ፖስቻለሁ። ሁሉ ነገር ላይ ፖስቻለሁ። ተስሽ ፌስቡክ ላይ እንደውም ኦፊሻል ንሶ የሚባል ሼር አድርጓል። 200,000 ተከተባለሁ ላይ እንትናንም ጠይቄዋለሁ። ማነው ጌቱ ተመስገንን እሲ ጠይቄዋለሁ። ብሩክ ኒውስን ጠይቄያለሁ። ሙሴ ሰሎሞንን ጠይቄያለሁ። ኢትዮጵያ ያላችሁ እንትኖች ማስተር አብነትንም ጠይቄዋለሁ። ሁሉም በቃ ኢትዮጵያዊ እስፍሽ ቃል ግባልኝ ካሸነፍክ። ቅናህ ተሴ በእውነት ይቅናህ። ባንዲራችን ከፍ አድርገህ እንድትመለስ ምኞታችን ነው። እኔ ጉርሻ አድራሻው የለኝም። ጉርሻ ተስፍሼ ትግባባዋለህ? ጉርሻ ፔጅ የሚግባባ ሰው አለ? እኔ አልግባባው ማለት የሚግባቡት ልጆች እናውቃለን። እነሱን እናናግርልክ። አው ጉርሻ ፔጅ ሼር ቢያደርግልኝ በአሁኑ ሰዓት እሱም በጣም ተጽዕኖ ፈጣሪ ነው ፌስቡክ ላይ። ሊንኩን ሼር እኔ ግን ሀቢባን እና ሳሪን በኋላ ደውልላቸው። ሳሪን፣ ሀቢባ፣ ጁጁ፣ ፎዚን እንዴት አታውቅም? ፎዚ ትግባባው ነበር።
ጌታ ሆይ ሌባ አሳቃት። እግዚአብሔር ከፍ ያርጋ አንተን ትልቅ ቦታ ያደርስ ወንድሜ። አንተን ለሰው ልጅ ክፋት እርግጠኛ ነኝ ይሄ ሰው ብሎክ አድርጌዋለሁ ማለት ነው። እስቲ ቼክ እናድርገው። አዎ እግዚአብሔርን ብሎክ ነው ላሳያችሁ። አንተ ግን ለምንድን ነው ለሰው ልጅ ክፋት አታስቡ ወገኖች? እኔ ያለ ምክንያት አያችሁት ያሳያችኋል። አያችሁ አንብሎክ አድርገው ሲለኝ ቆይ ፎቶ አንስቼ ለምን አላሳየም? ታያል ሙላዝም ማሳየት ቴስ ያው አንብሎክ አድርገው ይለኛል። እንዲህ አይነት ሰዎች በቃ ለሰው ክፋት የምታስቡ ሰዎች እኔ ቤት እኮ አትኖሩም እኮ መቼም። እግዚአብሔር በቃ እኔ ልንገራችሁ፣ እኔ ለሰው ክፋት የሚያስብ ሰው የሚሰድብ፣ ዘር የሚሰድብ፣ ሃይማኖት የሚሰድብ፣ ሰውን የሚያንቋሽሽ ሰው አላይም። ብሎክ ነው የማደርገው። ሰው ሌባ ነ ሞዴሬተር አሚዩት አድርግልኝ ስሞያ። ይህ ፕሮፋይል እኮ በየቦታው እኮ ኮሜንት የሚጽፍ ሰው ነው። እንትን ነው ባይዜ ከፍሎ ምናምን ተደብቆ የሚመጣ መታወቂ ሰው ነው። አሁን ይሄ ይጻፋል ለቲክቶክ ታውቃላችሁ፣ $20 ከፍሎ ነው እንደዚህ የሚያደርጉት ታውቃላችሁ አይደል? ሰው ለመንቋሸሽ፣ ሰው ለመስደብ የምር ታውቃላችሁ። ይሄን እንደዚህ ለማድረግ ስሜትን ተረጋጋ። ይኸው ስሜትን ተረጋጋ። ተስፍሽ እንዳትናደድ በዚህ 7 ቀን አንተ ልጅ እኔ ምን አድርጌ እንትን ልበል? አተረጋጋ። ስሜትን ቦት እስኪያደርጉ ድረስ እዛ ሄደ እንዳትበጠብጠው ውድድሩ አረጋጋም። የኢትዮጵያ ዌልኔስ ፕሮግራሙ ላይ ነገራትን ከፉት ገዝሮ ከስር ኮሜንት አውቀው ሲጽፉ ድምፅህን ሊያሳጡ ነው። ዝም በላቸው። ላሽ ባላየለም ለማንኛውም እንመርጣለን። የጀርባ ነገር ደግሞ ያው ኢትዮጵያ ያለውን ነገር ያስተባብርልሃል። እንዴት ናችሁ? ደህና ናችሁ ወይ? ወንድሜ እንዴት ነው? ጋንታ የሆነ ልጅ ደግሞ ምን አስተባባሪ ያስፈልገዋል? ራሱ አስተባባሪ አይደል? ተስቢ ደግሞ ያየዋ ተስፋ እጃችን ራሱ ለዛ ውድድር እንዴት ዝግጁ እንደሆንክ ይኸው በእናትህ